አሁንስ አልተሻለክም? ኧረ አልተሻለኝም። አባትህ ከየት ነው? ሐኪም ቤት እንወስድሃለን። እንጃ አላየሁትም። አቤት አለህ እንዴ? ልጁ ታሟል። ኧረ ሐኪም ቤት እንውሰደው። ምን ሆነሃል? ራሱን እያመመው ነው። እስኪ እሱን የጠየቅኩት። ራሴን እያመመኝ ነው። እና ለራስ ምታት ነው ሐኪም ቤት እንሂድ የምትይው? ገንዘብ ማውጣት ብቻ። አንቺ ደግሞ ምን ሆኖ እንደሆነ በምን ይታወቃል? እዛ ሄዶ እንደሆነ ያደረጉት ብዬ ነዋ። በቃ ችግር የለውም። ለኔ ተይው። ሂጂ ውሃ በብርጭቆ ይዘሽ ነይ። ለምን ይዘሽ ነይ ያልኩሽ? ምንድነው ለምን ማለት? ያንተ ሰውዬ ደግሞ እኔ በሽታውን አውቄዋለሁ። ሐሳብ አይግባክ። ምንድነው አባዬ? አሁን እቺ መድኃኒት ቱጥና ለ30 ደቂቃ ጥቅልል ብለህ ትተኛባታለህ። የምን መድኃኒት? አብሮ አደግ ጓደኛዬ ሽብሩ ከውጭ ሀገር የላከልኝ መድኃኒት ነው። እንዴት ፍቱን መሰለክ? ይህ አንተ ምንም ሲያመህ የምትውጠው መድኃኒት? አዎ፣ እንዴት በሽታ ነቅሎ እንደሚወጣ ባየክ። ይሄው እንካ ጎሽንካ ዋጥና ጥቅልል ብለህ ተኛ። ኧረ እኔ ይሄንን አሉትም። ምንድነው ጋሽ ሽብሩ የሰጡክ መድኃኒት እንዳይሆን? አዎ ነው። ምን ይሁን? ኧረ እባክህ አንተ ሰውዬ ተይኝ። አንቺ ደግሞ በሏት። እኔ አሉትም። እንዴ ቆይ ከላከልህ ራሱ ስንት ጊዜው ነው? እኔ ኤክስፔርድ አድርጓል። ኧረ አልቆየም፣ 7 ዓመት ቢሆነው ነው። እኔ አሉትም። በቃ ለምን ሲባል ራሴን ትቶኛል። በቃ ሆዴን ነው እያመመኛለሁ። ለሱስ ቢሆን ፍቱን አይደል እንዴ? በልንካ እስቲ ቆይ። አሃ ሆዴን ተወኝ። በቃ እግሬን ነው። ምንም በሽታ ይሁን ችግር የለውም። እኔ እግሬን ሲቆረጥመኝ ብርድ ሲመታኝ አይደል እንዴ ሙቶ ደም ግፊቴ ሲነሳ ራሱ ኮጥቷል። አይገርምም? እግሬን ተወኝ በቃ። ታይፎይድ ነው። ሐኪም ቤት እንሂድ እማዬ። እሱንም ይፈውሰዋል። ልንካ። ኧረ እማዬ በእናትሽ አንድ ነገር በይልኝ። ለምን ቆይ ሐኪም ቤት አንወስደውም? ዝም በይ አንቺ ደግሞ ገንዘብ መቀለጃ። በቃ ተሻለኝ ልሂድ። ቁጭ በል። አልተሻለህም? አትዋሽ። ይኸው ተሽሎኛል። በእውነት ምንም የለም እኮ ተሽሎኛል። ቢሻልም ትውጠዋለህ። የምን ሰው አስወስሶ መተው ነው? ኧረ በእናታችሁ እማዬ። ቆይ አንተ ልጁን ለምን አትተውም? የፈለገውን ነገር መምረጥ ይችላል። አንቺ ሴትዮ ዝም በይ። ተይ ዝም በይ። ልጅ አታበላሽ። በቃ መጨቃጨቅ የለሽም። ቤት መረን ለተቆባንቺ ምክንያት